በክርስቶስም ሌብነት አይደለም የታደሉት ሰይፍ አግኝቷቸዋል። እኔ ስላልታደልኩ ነው ስድብ ብቻ እየታደለኛለሁ። ከተክለ ሃይማኖት የተማርኩት ጽናት ነው። ማጭበርበር ብፈልግ 5000 ብር አንድ ክላስ ተከራይቼ ባህላዊ መድኃኒት መስራት ይችላል። ገንዘብ ለማግኘትና ዓለም ለማጭበርበር ቀላል ነገር ነው። ቃል ኪዳኑ በሃይማኖት መኖር ብቻ ነው። የኛ ወንድሞች የኛ አባቶች በእኛ ደረጃ ላይ ያሉት የ100 ሺህ የ80 ሺህ ብር ደሞዝተኞች ናቸው። ጳጳሳት ናቸው እንዳለ እኛ በመንገድ ስለምናስተምር ብቻ ነው ለዓለም ሌቦች የምንሆነው። ስሙ ይባረክ እግዚአብሔር። እንደምን አደራችሁ? ማን ይመስገን? በቤታቸው ገብተን አይጥ ያወጣንላቸው የባብ ጭንቅላት ያወጣንላቸው ሰዎች አሉ። ንግድ ቦታቸው ተዘግቶ መቃብር ቦታቸው ሲቆፈር ኮተትና ምናምንት የተገኘ ሰው አለ። እግዚአብሔር ይችላል። ማን ይችላል? እግዚአብሔር ይችላል። ማን ይችላል? እግዚአብሔር። አንደበታችሁ ክፉ ነገር አትናገሩ። ጾም ዝምታ ነው። አትብሉ። ቢቻል ይችን 2 ወር ጨው የሌለው እህል ብሉ። ጾም በተፈጥሮ ስጋን መውጫ ነው። አንዳንዱ 6 ሰዓት ይጾምና ምግብ አልደረሰም እንዴ ይላል። ከምግብ ጋር የተያዘ ታሪክ አለ። እስኪ ምድሪቱ ጥዳ ይሄ ኃጢአት፣ ዝሙት፣ ክፋት፣ ዘረኝነት የምትሸት ዓለም፣ ወንድና ወንድ ሴትና ሴት የምታጋባ ዓለም። እስኪ ሻሩት በጾም እስኪ በጸሎት ሻሩት። አንዳንድ ሰው ይመጣና ረዲያ እስገድያለሁ እንዴ ይላል። እባክህ እንደም የፈረንጅ ኳስ አለ ሲባል እንቅልፋቶ የሚዳፋ ትውልድ ለምን አታስቀድስም ሲባል ምን አድርጌያለሁ እኔ እያለ ይመጻደቃል። እግዚአብሔር መዓት ያመጣብህ። እንደዛ ከሆነ ስኳርህም አይድንም፣ ደም ግፊትህም አይድንም፣ ጨጓራህም አይድንም፣ HIV አይድንም። እየባሰበት ይሄዳል። ያስከው ገንዘብ በሙሉ አመድ እየሆነ ይሄዳል። እግዚአብሔር ምስክሬ ነው። አልዋሽም። ቄሱ አያድንህም፣ ጳጳሱ አያድንህም፣ ባህታዊ አያድንህም። ምን ማለት ፈልገህ ነው ካልከኝ ንስሐ ግባ። በቃ ምድሪቱ የምትድነው ያለ ንስሐ ሌላ ነገር አይደለም። የትኛውም ቄስ ለማንኛውም ሰው ንስሐ የመስጠት ግዴታ አለበት። ካህን እስከሆነ መርጦ መያዝ፣ መርጦ ንስሐ መስጠት ማን ምንድነው የሚባል አማርኛ አይሰራም። በዚህ መስቀል ላይ የሞተ እግዚአብሔር ለሁሉ አንዱ ለሁሉ ሞተ በሉ። አንዱ ለስንቱ ሞተ? አንዱ ለስንቱ ሞተ? በየሄድንበት ቦታኛ ተሳቀን በሚዲያ ላይ አባ ቄሶች ነው እየጨፈሩ ለኔ ሞተው ቄስ አይደለም። ትናንትና እነ ዘርፌ ነው ምናምን ዘማሪ የነበሩ ሃይማኖታቸውን ጥለው ሄደዋል ስላልተጠሩ። እኔ ቄሱ ጭፈራ ቤት የጨፈረው ቄስ አይደለም ለኔ ሞተው፣ ለኔና ለእናንተ የሞተው የድንግል ማርያም ልጅ ወላዲተ አምላክ ቤዛዊተ ዓለም ድንግል ማርያም ልጇ ኢየሱስ ክርስቶስ ነው። እምነት ያድናል። ቤተ ክርስቲያን የተመሰረተችው በቄስ ደም አይደለም፣ በማደም ነው። በማደም ነው። በእግዚአብሔር እመን እባክህ። ሃይማኖትሽን አትሻሻ። 6 ሰዓት ጾም ያለ 7 ጽና በሃይማኖት። ወንድሜን አይቼ በላኋት ነው። ሰይጣን ክፉ ነው። ሰይጣን በሉ እስኪ ክፉ ነው። ሰይጣን ምንድን ነው?